ስልካችን እንዴት እንደነካን ያውቃል? ለምንስ በጣታችን ካልሆነ በሌላ ነገሮች ስንነካው መልስ አይሰጠንም? በዛሬው ቪዲዮ እነዚህን በሙሉ ጠቅለል አድርጌ በቀላሉ መልስላችሁ ይሆናል። ወደ ቪዲዮ። በአሁን ጊዜ ያሉ ሞደርን ስልኮች ካፓሲቲቭ ተች ስክሪን አላቸው። ይህም ማለት ኤሌክትሪክ ፊልዶችን በመጠቀም እናንተ የምትነኩት ቦታ ላይ ሴንስ በማድረግ ትዕዛዝ ያስተላልፋሉ ማለት ነው። በምትነኩት ሰዓት ኤሌክትሪክ ፊልዶችን ወደ እናንተ ተች ያደረጋችሁበት ፓርት ዲስትሪቢዩት ያደርጋል። እንደምታዩት ይሄ የካፓሲተር ሲስተም አይቲኦን በመጠቀም ጣታችን ስክሪኑን ልክ እንደምታዩት ሲነካ ሴሎቹ ወደዚህ ስፓት ፎከስ በማድረግ እዛ ስፓት ላይ ክሊክ ያደርጋሉ። ስክሮሊንግ ሊሆን ይችላል ወይም ደግሞ የተለያዩ አፕሊኬሽኖችን መክፈት ሊሆን ይችላል ማለት ነው። እንደምታዩት ሴሉን ተች እንድናደርገው ይጠቅመናል ማለት ነው። ተች ስክሪናችን ዝም ብሎ የተሰራ ነገር አይደለም። 3 ሌየሮች አሉት እንደምታዩት። የመጀመሪያው ሌየር ግላስ ሌየር ይባላል። ይሄም ስልካችንን ፕሮቴክት የሚያደርግልን ሲሆን ሁለተኛው ደግሞ አይቲኦ ታች ሴንሰር ይባላል እንደምታዩት። ይሄኛው ትራንስፓረንት የሆኑ ኤሌክትሮዶችን በውስጡ ይዟል። ታች በምናደርግበት ሰዓት እነዚህ ኤሌክትሮዶች ዲቴክት ያደርጉና የነካንበትን ቦታ እዛ ቦታ ላይ ክሊክ እንድናደርግ ይጠቅሙናል ማለት ነው። ሶስተኛው ደግሞ ዲስፕሌይ ሌየር የሚለው ሲሆን ይሄ ዲስፕሌይ ሌየር ኢሜጆችን፣ አፕሊኬሽኖችን በቀላሉ ዲስፕሌይ የሚያደርግልን ወይም የሚያሳየን ፓርት ነው ማለት ነው። በአብዛኞቻችሁ ጥያቄ መሰረት ለምን ስልካችን በጣታችን ብቻ ይታዘዛል? ሌሎች ነገሮችስ ለምን አይታዘዝም? ጣታችን በውስጡ የኤሌክትሪክ ፓወር አለው። ስልካችን ተች ለመደረግ ወይም ትዕዛዝ ለመቀበል የግዴታ ኤሌክትሪክ ፓወር ሪኳየር ያደርጋል። ጣታችንና ስልካችን በሚነካኩበት ጊዜ የኤሌክትሪክ ትራንስፈር አለ ማለት ነው። ተች ስክሪናችን ለኮንዳክቲቭ ኦብጀክቶች ብቻ ታዛዥ ይሆናል ማለት ነው። በዚህ ሰዓት እጃችን ኮንዳክቶችን ኬሪ ስለሚያደርግ ወይም ኤሌክትሪክ ፓወርን ኬሪ ስለሚያደርግ በቀላሉ ይታዘዘዋል ማለት ነው። ሌላኛው ጥያቄ ደግሞ ለምን በእርጥብ እጃችን ወይም ደግሞ በውሃ ስልካችን ሲነካ የማይሆን አይነት ትዕዛዝ ወይም የማይሆን ሪያክሽን ያሳያል? በዚህ ሰዓት ስልካችን ውሃ ሲነካው ውሃ በራሱ እንዳልኳችሁ የኮንዳክቲቭ ፓወር ስላለው የተለያዩ ቦታዎች ላይ በአንድ ጊዜ ክሊክ ያደርጋል ወይም ደግሞ ስልካችንን ይረብሸዋል ማለት ነው። በዚህ ሰዓት ስልካችን ምን ማድረግ እንዳለበት ስለማያውቅ ብዙ ቦታዎች ላይ በራሱ ክሊክ ማድረግ ይጀምራል ወይም ደግሞ ግራ መጋባት ይጀምራል ማለት ነው። በተመሳሳይ ስልካችንን በጣም ጫና አድርገን ስንይዘው ወይም ደግሞ በስሱ ክሊክ ስናደርገው ትዕዛዝ የማይቀበለው ወይም ሪያክት የማያደርገው ሴንሰሮቹ በዚህ ሰዓት ምንም አይነት ነገር ሴንስ ስለማያደርጉ ወይም ደግሞ ስለሚደክሙ ነው። እነዚህን በጣም ጫና ያሉ ነገሮችንና በጣም ስስ የሆኑ ነገሮችን አዳፕት ወይም ሴንስ ማድረግ ስለማይችሉ በአግባቡ አያነቡትም ማለት ነው። ለዛ ነው ትዕዛዙ ወይም የኛ ኦርደር በስነ ስርዓት የማይተገበረው። በቀጣይ ጊዜ ስልካችሁን ስትጠቀሙ እጃችን የኤሌክትሪክ ፊልዶችን አይቲኦ ባልኳችሁ ፊልድ ላይ ትራንስፈር ማድረግ እንደሚችል፣ ውሃም ስክሪን ሴንሰራችን ትሪክ ማድረግ እንደሚችል ያሳዩዋችሁ 3ቱ ሌየሮች ወይም 3ቱ ግላሶች አንድ ላይ በመተባበር ፋንክሽን ወይም ስራ እንዲሰራ እንደሚያደርጉት እንዳትረሱ። አሁን ሄዳችሁ ሰብስክራይብ የምትለዋን ክሊክ ተች አድርጓትና እንደሚሰራ ወይም እንደማይሰራ ራሳችሁ ፍረዱ። በቀጣይ ቪዲዮ እስከማገኛችሁ ድረስ ይመሻችሁ።